ተስፋ ቆርጠዋል። ተስፋ የቆረጡት ባልተጨበጠ በተነሳ ክርስቶስ በአርቡ ሕማም ነው። አርብ ላይ አትዘግዩ፣ ከአርብ ውጡ። ዛሬ ሕይወት ሌላ ቀን ናት። ትናንት ላይ የዘገያችሁ ሰዎች አላችሁ። በሕይወታችሁ ውስጥ ወደ ኋላ እየሄዳችሁ የምትኖሩ ይሄን አድርጌ ቢሆን ይሄ ሆኖ ቢሆን ያን አድርጌ ቢሆን ኖሮ የምትሉ ሰዎች አላችሁ እና ከትናንት ውጡ። ዛሬ ሌላ ቀን ነው። ትናንትን መመለስ ማምጣት አይቻልም። ነገም ቅኔ ነው፣ አልተፈታም። በእጃችሁ የገባውን ዛሬ ኑሩ። ተስፋ ከመቁረጥ ሕይወት ውጡ። አእምሮአችን ብዙ ጊዜ መሸነፍን አሜን ብሎ ይቀበላል። ድልን ትንሣኤን ግን ቶሎ ማመን አይችልም። ይቀመጣል። የኤማሁስን መንገድ በእርጋታ ሆነን ቃሉን እንሰማለን። እግዚአብሔር ያስተምረን፣ እግዚአብሔር ይምከረን። በዚህ ሰዓት ከዚህ ትምህርት በኋላ የማይጽናና የማይደሰት የማይረጋጋ ሰው የለም። እንደ ቅድሙ በመጣችሁበት መንፈስ አትመለሱም። እመኑኝ፣ እግዚአብሔር ቤት አምሽቶ ትርፍ እንጂ ኪሳራ የለም። ተስፋ የቆረጡ መንገደኞች የከፋቸው የጨነቃቸው ሕይወት አበቃች፣ ጀንበሯ ጠለቀች ብለው ተስፋ በመቁረጥ በከፍተኛ ሐዘን ውስጥ ላሉ ሰዎች ሁሉ ለልቦናቸው እረፍትና ምላሽ የሚሰጥ በወቅቱ ያለንበትን ሁኔታ የሚገልጥ ክፍል ነው። እነዚህ መንገደኞች ሉቃስና ቀለዮጳ ይባላሉ። ከሐዋርያቱ ተለይተው እየሄዱ ያሉት ወደ ኤማሁስ ነው። ኤማሁስ ከኢየሩሳሌም በስተ ምዕራብ በኩል የምትገኝ ከኢየሩሳሌም 60 ምዕራፍ የምትርቅ ከተማ ነች። 60 ምዕራፍ ማለት 11 ኪሎ ሜትር ማለት ነው። እነዚህ መንገደኞች የተሸነፉና ተስፋ የቆረጡ መንገደኞች ናቸው። ተስፋ ቆርጠው ወደ መጡበት ያሰቡት ነገር ያሰቡትን ከግብ ሳያደርሱ እየተመለሱ ያሉ ናቸው። ሉቃስና ቀለዮጳ ይላል ቃሉ ከኢየሩሳሌም ከሐዋርያት ተለይተው ሁለቱ ከኢየሩሳሌም 60 ምዕራፍ ወደሚርቅ ኤማሁስ ወደሚባል መንገድ ይሄዱ ነበር ይላል። ከዛም ይላል ሲነጋገሩ ሲመራመሩም ኢየሱስ ቀርቦ ከእነርሱ ጋር ይሄድ ነበረ። ነገር ግን እንዳያውቁት ዓይናቸውን ይዞት ነበረ። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ነህን? ወይስ እንግዳ ሆነህ ትኖራለህ ለብቻ? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ክርስቶስ ነው አሉት። እርሱንም የካህናት አለቆችና መኳንንቶች ለሞት ለፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው የምናወራው አሉት። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋር ይህ ሆነ። ከሆነም 3ኛ ቀኑ ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር የነበሩት ወደ መቃብር ሄደው የሄዱ ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ስለምን አላመናችሁም አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም እንዲህ አሉት፣ ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሲመሽ ቀርቧል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውንም ከፈተ፣ አወቁትም። እርሱም ከእነሱ ተሰወረ። እርስ በርሳቸውም
በመንገድ ሲናገረ መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው የዘመሩ ቃሉ የተናገሩ አገኟቸው ይላል። ስለ ቃሉ እግዚአብሔር ተመሰገነ ይሁን። ቢያንስ 15 ነጥቦችን ብቻ ባጭሩ ልንገራችሁ ካሁኑ የመጽሐፍ ቅዱስ ክፍል። አንደኛ፣ ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ ከሞት ተነስቶ እነዚህ ሁለቱ መንገደኞች ተስፋ ቆርጠው ሄዱ ነበር። በሕይወታችን ያለ እንጀራ ያለ ምግብ አንድ ሰው 40 ቀን መቆየት ይችላል ይባላል። ያለ ተስፋ ግን ለቅጽበት መኖር አይችልም። ጉልበታችን ያለው በምንበላው ምግብ፣ ኃይላችን ያለው በጉልበታችን ውስጥ ሳይሆን በተስፋችን ውስጥ ነው። ሰው ትልቁን ኃይል ተስፋን ከጣለ ለደቂቃ መኖር አይችልም። ተስፋ መቁረጥ ማለት ሩቅ ያለው አይታየንም፣ ከእንግዲህ እኔ ዋጋ የለኝም፣ ባልንጀሮቼ ከርተውኛል፣ የትዳር ጓደኛዬ እጮኛዬ ከርታኛለች፣ አገባታለሁ ያልኳት ባለቤቴ በእኔ ላይ ተቀይሯል፣ ሰው ፊቱን አዞርብኛል፣ የቀን ጨለማ ውጦኛል፣ ሰማይ እንደ እንቅብ ተደፍቶብኛል፣ መኖር ለኔ ምንድነው ብለን ለመኖር ጉልበትና አቅም ማጣት ነው። የእግዚአብሔር ልጆች የተመሰረትንበት ነገር ምንድነው? በሰው በርዕዮተ ዓለም፣ በፖለቲካ፣ በስልጣን፣ በውበት፣ በዝና፣ በቤት፣ በሥራ፣ በሀብታችን ተስፋችን ተመስርቶ ከሆነ መቼም ቢሆን ተስፋ ከመቁረጥ አንተርፍም። ነገር ግን በማይነቃነቀው ዓለት በኢየሱስ ክርስቶስ ላይ ተስፋችንን መስርተን ከሆነ ሁል ጊዜ እናሸንፋለን። አንዳንድ ጊዜ በሕይወታችሁ ውስጥ በጣም የምትወዱት ሰው እንደናንተ ባይወዳችሁ እንኳን ፍቅራችሁን ግን ሊረዳላችሁ አይችልም። ይሄ ደግሞ በጣም ያማል። እንዴት አያውቅልኝም፣ እንዴት ድካሜን አይረዳልኝም ትላላችሁ። ይሄ በሰው የስነ ልቦና ጉዳትን ከሚያመጡ ነገሮች ሰዎች የሰጠናቸውን ፍቅር መልሰው ባይሰጡን እንኳን የከፈልላቸውን ዋጋ ካልተረዱት በጣም ያማል። ምክንያቱም ሳይናገር ደግሞ እልም የሚል ሰው አለ። አንድ ሰሞን በጣም ፍቅር ይሰጠንና የኔ ሰው ነው ወዳጄ ነው ብለን ልባችንን ውስጣችን ካሳየነው በኋላ ምክንያቱም ሳይናገር ይጠፋል። ስልካችን አያነሳም፣ ቴክስት አይመልስም። ምን አርጌው ነው እኔ ሰው አይወጣልኝም እጅ አመድ አፋሽ ነው ብለን እንጨነቃለን። ከወር በኋላ ደግሞ መጥቶ አዝነን ተስፋ ቆርጠን ከጨረስን በኋላ ወንድሜ እንዴት ነህ እያለ እቅፍ ያደርገናል። ሰው ማለት ለካ ዓለም ማለት ጂኦግራፊው ሳይሆን የሰው ፊት ላይ ያለ ነው ትላላችሁ። አሁን የወዳጆች እኛ ማድረግ ያለብን ምንድነው? የሰዎችን ፊት እየተከተላችሁ ከሄዳችሁ ሁሌ ተስፋችሁ ይመታል። ትናንት ወዳጆች ነበሩ፣ ሄዱ። ዛሬም ያሉት ይሄዳሉ። ይሄን መኑ ነገም የሚመጣው ይሄዳል። መጥቶ የማይሄደው መድኃኒዓለምን ወዳጅ አድርግ። ራሳችንን መመስረት ያለብን እሱ ላይ ነው። ካለበለዚያ ወዳጅ ሲከዳ ልብን ስለሚመታ አደጋለሁ። አንድ ሌላ ሰው እንዳታምኑ አድርጓችሁ ይሄዳል። ሁለት ምስጢራችሁን ሁሉ ስለሚያውቅ እያሳቀቃችሁ ይኖራል። ሶስት ስለሱ ጥሩ በተናገራችሁበት አንደበት እንዲያረገኝ ለማለት ይከብዳል። ወዳጅ ጠላት ወዳጅ ሆኖ ቢመጣ ምንም አይደለም። የነፍስ መከራ ወዳጅ ጠላት ሆኖ ሲመጣ ነው። ሰላም ነው ያለው የፍቅር ማሳ የጥላቻን ሲያበቅል፣ አበባ በትነን አፈር ሲመለስ ይከብዳል። ተስፋ ያስቆረጧችሁ ብዙ ነገሮች ካሉ በፖለቲካው ዓለም ተሹማችሁ ከሆነ ስትሻሩ፣ ሀብት ከሆነ የጧት ባለጠጎች ማታ ስታጡ፣ በሰው መከበብ ዝነኝነት ከሆነ በብቸኝነት ሲቀየር ተስፋችሁ ይመታል።
ከወገን በላይ ወገን እናት ልጇን አባት ቢተዋተው እናት ልጇን የመተው አጋጣሚ ቢፈጠርባት እግዚአብሔር ልጆቹን አይተው። እኛ እንኳን ነፍሴን ውሰድ መኖር ለምን ብለን ራሳችን ስንጸየፍ በእኛ እንኳን የተገፋና የጠላ ማንነታችንን እግዚአብሔር ግን አይጠላው። እሱ ፍቅር ነው። እናት ልጇን ከቤት ይዛ ስትወጣ ዳይፐሩን የሚቀየረው ምናምኑን ትይዛለች። ሳይጠቀመው ሊመለስ ይችላል። እንደው ለምን አልባት ብላ ትይዛለች። እግዚአብሔር ፍቅሩን ምህረቱን አስቀድሞ ነው የጠራን። አይበድሉም ብሎ ሳይሆን አይወርቁም ብሎ ሳይሆን የሚወራረደው ቢወርቁም አነሳቸዋለሁ ነው ፍቅሩ። እና ተስፋችን ላይ ተስፋ ቆርጠው ነበር ይላል። ከፍተኛ የሆነ የተስፋ መቁረጥ ደረሰባቸው። ያ ተስፋ የቆረጡበት ነገር ግን የእውነት ተስፋ የሚያስቆርጥ እኮ አልነበረም። ክርስቶስ ተነስቷል፣ ግን ተስፋ ቆረጡ። ለምን ተስፋ ቆረጡ? ለምን ማመን አቃታቸው ትንሣኤውን? አንደኛ ክርስቶስ ኢየሱስ ከሦስተኛ ቀን በኋላ እነሳለሁ በገሊላ እንገናኝ ብሎ ቀጠሮ ቀጥሯቸዋል። ቀጠሮ ቀጥሯል። ሁለተኛ የተናገረው ነገር በሙሉ ከመሞቱ በፊት ሲፈጸም አይተዋል። ሶስተኛ ብዙ የነቢያት ትንቢቶች በሱ ላይ ተፈጽመዋል። ይወለዳል ተባለ ተወልዷል። ግብጽ ይሰዳል ተባለ ተሰዷል። በአህያ ጀርባ ይቀመጣል ተባለ ተቀምጧል። ይሰቀላል ተባለ ተሰቅሏል። ይነሳል የተባሉን ማመን ነበረባቸው ስለነገራቸው። ግን አንፈርድባቸው። ለምን? የሞተ ሰው ቀጠሮ ሲቀጥር እንዴት ብለው ይቀበሉ? እስቲ ቆይ ያለ ሰው በህይወት ያለ ሰው ቀጠሮ እየቀጠረ ሲቀር ነው የሚያውቁት። የሞተ ሰው ቀጠሮ ቀጥሮ እንዴት ይመኑ? በጣም ከባድ ነው። እናንተ ጋር ሆስፒታል ሄዳችሁ ዘመድ አንድ የምትወዱት ሰው እኔ ልሞት ነው እንነሳለን፣ ግን ጀቦ እንዲህ ያለ ስጋ ቤት እንገናኝ ቢላችሁ ወይ ደግሞ ደብረ ዘይት በዚህ ሰዓት ጠብቀኝ እመጣለሁ ቢላችሁ ምንድን ነው የምትሉት? እድር ቀብሮ ቤተሰብ ድንጋይ ጭኖ እናንተ ደብረ ዘይት ሄዳችሁ ገላ ይመጣል ትላለች። አሁን ባያምኑ አትገረሙ ደቀ መዛሙርቱ። ሞቶ እያለ ሰው ቀጠሮ በሚሰርዝበት ዓለም ሞቶ ገሊላ ላይ ቀጠራቸው። እስቲ የሟቹን ቀጠሮ እንዴት ያክብሩት? ለዚህ ነው ተስፋ የቆረጡት። ግን ተስፋ መቁረጣቸው ያለውን ነባራዊ ሁኔታ ባለማወቅና ባልተጨበጠ ነገር ነው። ዓርብ ላይ ነው ተስፋ የቆረጡት። ይሁድን ትንሣኤውን አምነው አልተደሰቱም። ዛሬ ብዙዎቻችን እየተበሳጨን አዝነን ተስፋ የቆረጥንበት ነገር ትክክለኛ የሚያሳዝን አይደለም። ባልተጨበጠ ባልተያዘ በሌለ ነገር ነው የምንጨነቀው። ጉዳዩ የለም፣ እኛ ግን እንቅልፍ እያጣንበት ነው። እስቲ አስቡ ሐዘናችሁን ያዘናችሁበትን። የበረኪና ለመጠጣት አንገቴን ለገመድ ድልድይ ውስጥ ገብቼ በመኪና ጎማ ካልሞትኩ የሚለው ለምንድን ነው? ሰው ቶሎ ተስፋ ስለሚቆርጥ ነው። መጠበቅ የሚባል ነገር አለ። ሐዘናችን ያልተጨበጠ ነው። አይቆየ ደቀ መዛሙርቱ ሉቃስና ቀለዮጳ የተጨበጠው ነገር ምንድነው? የክርስቶስ መሞት ነው። ሐዘናቸውም የተጨበጠ ሐዘን ነው። ያልተጨበጠው ነገር ምንድነው? ክርስቶስ ተነስቷል። ነገር ግን እነሱ መነሳቱን አለማመናቸው ነው። ሞቷል መቃብር ይዟል ማለታቸው ነው። በህይወታችሁ ውስጥ ታገሱ። መጨረሻውን እዩ። ሁሉን ነገር ሽጉጥ ለመማዘዝ ቴክስት ለመጻፍ በህይወታችሁ ከማትጸጸቱበት ነገር አንዱ ምንድነው? መታገስ ነው። እስቲ ታገሱ። ታግሰን ያን ነገር እስከ መጨረሻ ሄደን ስናይ ነገሩ ተስፋ የሚያስቆርጥ አይደለም። ግን እኛ ሳንጨብጥ ወደ ሐዘን ስለምንገባ ስለምንቸኩል በተአምር ከተማን የራስ ከማድረግ ትዕግስትን የራስ ማድረግ ለሰው ልጅ ጥሩ ነው። ትዕግስት ድንጋይ ያበስላል ይላሉ አፍሪካውያን። እንታገስ። በፍጹም አንጸጸትበትም። ሰው ተናዶ የማይሆን ቴክስት ጽፎ ከላከ በኋላ ይጸጸታል። ቻል አርጋችሁ ግን ህመም መስቀል ማለት እኮ ያን አልጽፈውም። እስቲ ታገሱ፣ ትደሰታላችሁ።
ይሄን እንደዚህ ልክ ልኳን ልንገራት ከምትል ልክ ላድርጋት ታግሽ በል፣ ዝም በል። ያን ሰዓት ነገሮች ሁሉ ድል ያንተ ይሆናል። በፍጹም ሰው በትዕግስቱ አይጸጸትም። የኤማውስ መንገደኞች ግን ተስፋ ቆርጠዋል። ተስፋ የቆረጡት ባልተጨበጠ በተነሳ ክርስቶስ በአርቡ ሕማም ነው። አርብ ላይ አትዘግዩ፣ ከአርብ ውጡ። ዛሬ ሕይወት ሌላ ቀን ናት። ትናንት ላይ የዘገያችሁ ሰዎች አላችሁ። በሕይወታችሁ ውስጥ ወደ ኋላ እየሄዳችሁ የምትኖሩ ይሄን አድርጌ ቢሆን ይሄ ሆኖ ቢሆን ያን አድርጌ ቢሆን ኖሮ የምትሉ ሰዎች አላችሁ እና ከትናንት ውጡ። ዛሬ ሌላ ቀን ነው። ትናንትን መመለስ ማምጣት አይቻልም። ነገም ቅኔ ነው፣ አልተፈታም። በእጃችሁ የገባውን ዛሬ ኑሩ። ተስፋ ከመቁረጥ ሕይወት ውጡ። አእምሮአችን ብዙ ጊዜ መሸነፍን አሜን ብሎ ይቀበላል። ድልን ትንሣኤን ግን ቶሎ ማመን አይችልም። የኤማውስን መንገደኞች የጎዳቸው መከራውን፣ ስቃዩን፣ አርብን አሜን ብለው ተቀብለዋል። ትንሣኤውን ግን ለመቀበል አዳግቷቸዋል። ይህ እንዴት ሊሆን ይችላል? ከአእምሮ በላይ ነው የምንልበት ሁኔታ አለ። ስንታመም የካንሰር በሽተኛ ነህ ብሎ ሐኪም ነግሮሃል 15 ቀን ቀረ ብሎ አርሴምዬ ጋር መጥተህ ተጠምቀህ ደምህ ውስጥ የለም ሲል እንዴት ሊሆን ይችላል? ከእግዚአብሔር ይልቅ ከአርሴማ ይልቅ ሐኪሙ የነገረህን ነው የምታምነው። ሰዎች አርብ ላይ መዘግየትን ስለሚፈልጉ ማለት ነው። ትናንትና አጣሁት የምትለው እጥፍ አርብ ስጥ እንዴት ትላለህ?